ሳይኮሎጂን በመጠቀም በትንሽ ቀናት ውስጥ አንድ ሰው እናንተን በማጣቱ በጣም እንዲቆጭ ማድረግ እንደምትችሉ ታውቃላችሁ? እንግዲያውስ በዚህ ቪዲዮ ላይ ሳይኮሎጂን ተጠቅመን ይሄን ማድረግ እንዴት እንደምንችል በዚች በ3 ደቂቃ ውስጥ አስረዳችኋለሁ። ስለዚህም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የመጀመሪያው ማድረግ ያለብን ነገር ከዛ ሰው ህይወት ውስጥ ሙሉ ለሙሉ መጥፋት ነው። ይሄን ስላችሁ ከዛ ሰው የሚመጣን ቴክስት በተአምር እንዳትመልሱ ወይንም ደግሞ ለዛ ሰው ምንም አይነት ቴክስት በተአምር እንዳትልኩ። በመቀጠልም ከዛ ሰው የሚመጣን የስልክ ጥሪ በጭራሽ እንዳታነሱ፣ እናንተም መልሳችሁ እንዳትደውሉ። በመጨረሻም ይህ ሰው ሶሻል ሚዲያ ላይ የሚያደርጋቸውን ስቶሪዎች፣ ፎቶዎች፣ ቪዲዮዎች ብቻ የትኛውን ፖስት ይሁን በፍጹም ከፍታችሁ እንዳታዩ። ብቻ በቃ ምን ልበላችሁ፣ ሙሉ ለሙሉ ከዛ ሰው ህይወት ውስጥ ተጨክናችሁ መውጣት አለባችሁ። አውቃለሁ አብዛኞቻችሁ ለዛ ሰው ካላችሁ ፍቅር የተነሳ ይሄን ማድረግ በጣም ከባድ ነው የሚታያችሁ። ነገር ግን እመኑኝና የግዴታ ማድረግ አለባችሁ። ምክንያቱም በሰው ልጅ ሳይኮሎጂ ከተመለከትን የትም አይሄድም፣ ዞሮ ዞሮ በእጅ ይገባል ብለን ያሰብነው ነገር ወይንም ሰው በድንገት ከእጃችን ወጣ ያለ ባህሪ ካሳየን የሽንፈት ወይንም ደግሞ የመቀማት ስሜት ሙሉ ለሙሉ ሰውነታችን ላይ ይበለጽጋል። ስለዚህ ያ ሰው የምርም እናንተን በማጣቱ በጣም እንዲቆጭ ማድረግ ከፈለጋችሁ ከዛ ሰው ጋር ያን ያክል የሚካበር ነገር እንዳልተፈጠረና ሰውየውንም የምርም ባስረሱት እንኳን በቻላችሁት አቅም እንደረሳችሁት ማስመሰል ይኖርባችኋል። አንድ ነገር ግን ማስተዋል አለባችሁ እዚህ ጋር። ይሄንን ስትጠቀሙ እሱ ላይ ቁጭን ለመፍጠር ብቻ የምትጠቀሙበት ስትራቴጂ አይደለም። ይሄን ስታደርጉ ለራሳችሁ ምን ያክል ክብር እንዳላችሁ ታሳያላችሁ። ስለዚህ እመኑኝና በዝምታ ከዛ ሰው ህይወት ውስጥ ውጡ። ዝምታ ለእናንተ በጣም ቀላል ነገር ይመስላል። ነገር ግን ዝም ላላችሁ ሰው በዝምታችሁ ውስጥ በጣም አስፈሪ ነገር ነው የሚመለከተው። ሁለተኛው ነገር ደግሞ ከዛ ሰው ህይወት ውስጥ ከወጣችሁ በኋላ በተቻላችሁ መጠን ተለውጣችሁ መገኘት ይኖርባችኋል። ያ ማለትም ስራ በደንብ በመስራትና ከአሪፍ ሰዎች ጋር አሪፍ ቦታ ላይ እየዋላችሁ ፎቶ በመነሳት ሶሻል ሚዲያችሁ ላይ ማጋራት ይኖርባችኋል። ሌላኛው ደግሞ የፊታችሁን ጥራትና ውበት የግዴታ መንከባከብ ይኖርባችኋል። ይሄን ስላችሁ ወንድም ብትሆኑ ሴት ስፖርት በመስራትና ራሳችሁን ይበልጥ በመንከባከብ የሰውነታችሁን ቅርጽና የፊታችሁን ውበት የግዴታ መለወጥ ይኖርባችኋል። እነዚህን በምታደርጉበት ወቅት ያ ሰው እናንተን እንደጎዳ ወይንም እንደሰበረ በፍጹም እንዳያስብና እንደውም ከዛ ሰው ጋር ስትለያዩ ይበልጥ ከነበራችሁበት የተሻለ ራሱን የቻለ ወይንም የተመቸው እንደሆናችሁ በቻላችሁ አቅም ማሳየት አለባችሁ። እመኑኝ፣ ይሄን ካደረጋችሁ ያ ሰው በቁጭት እንቅልፍ እንኳን እንዳይወስደው ነው የምታደርጉት። ዋነኛው መርሳት የሌለባችሁ ነገር ደግሞ እነዚህን ሰዎች መንገድ ላይ ራሱ ብታገኟቸው እንደማያውቃቸው ሰው ቼክ እንኳን ሳታደርጓቸው ኮራ በማለት ማለፍ ይኖርባችኋል። እነሱ ሊያወሯችሁ ቢሞክር ራሱ ኮስተር ብላችሁ ማለፍ አለባችሁ። ነገር ግን ከዛ ሰው ጋር ማውራት ከጀመራችሁ እመኑኝና በጣም ትቆጫላችሁ። ምክንያቱም እነሱ በፈለጓችሁ ሰዓት እናንተን መያዝ እንደሚችሉና እናንተ ላይ ይበልጥ ስልጣን እንዳላቸው እንዲሰማቸው ነው የምታረጉት። ስለዚህም ይሄ ነገር ላይ በደንብ ማተኮር አለባችሁ። በአጭሩ ብቻ ምን ልበላችሁ፣ እናንተ ምን ያክል ዋጋ እንዳላችሁ አሳዩ። ምን ያክል ክብር እንደሚገባችሁ አሳዩ። ምን አይነት በህይወታቸው ላይ አስፈላጊ ሰው እንዳጡ አሳዩ። በጣም ነው የምትሰብሯቸው ይዛኔ። ውድ ተከታታዮቻችን የዛሬው ቪዲዮአችን እዚህ ጋር ያበቃል። ስለተከታተላችሁን እያመሰገንን በቀጣዩ እንደዚህ አይነት የሳይኮሎጂ ወይንም አስተማሪ የሆኑ ቪዲዮዎችን ስለቅ ወደ እናንተ በፍጥነት እንዲደርስ ሰብስክራይብ በማድረግ የጃ ኢንተርቴይንመንት ቤተሰብ ይሁኑ።